የማዳም ቅመም መከራ መቼም አያልቅም። ዛሬ አንዲት እህትሽ በልብ ህመም ልትሞት እያጣጣረች ያለች እህትሽን ላሳይሽ ነው። እሺ፣ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ስምሽን? ምህረት። ዱባይ ከመጣሽ ጊዜ ሆነሽ ነው? 5 ዓመት። 5 ዓመት። ህመሙ ከጀመረሽ ምን ያህል ጊዜ ሆነ? እንደገና ህመሙሽ ምንድን ነው? ህመሙ ከጀመረን ቢያንስ ከ7 ወር በፊት ነው እና የልብ ህመም ነው እና ሐኪም ቤት ምናምን ሄጄ ስታይ ማለት ነው። በፊት ኢትዮጵያ ሄጄ ነው የመጣሁት። ኢትዮጵያ ታይቼ ስመለስ። ስንት ጊዜ ሆነሽ ኢትዮጵያ ሄደሽ ከመጣሽ? ኢትዮጵያ ሄጄ ከተመለስኩ 4 ወሬ ነው። ከዛም በኋላ እዛ ሐኪም ቤት ሄጄ ስታይ የልብ ኬዝ እንዳለ የነገሩ። የት ነው ኬዙ? ማለት ህመም እንዳለሽ የነገሩሽ? ህመም እንዳለኝ አዳማ ተመርምሬ ነበረ። እሺ። ከዛ የልብ ህመም አለብሽ እና እንትና ኦፕሬሽን መደረግ አለብሽ እንጂ አትተኝም አሉ። ከዛ በሰዓቱ ሲጠይቁኝ እውነት አልመሰለኝም። ከዛ መድኃኒት ምናምን ወስጄ ግዴታ ደግሞ ለእናቴ መስራት ስላለብኝ ተመልሼ መጣሁኝ ወደ ዱባይ። ከዱባይ ደግሞ ተመልሼ መጥቼ መዳም ቤት ነው የምሰራው። ገባሁ ስራዬ። ከስራዬ ስገባ 1 ወር እንደሞላኝ ደግሞ እያመመኝ መጣ። 1 ወር እንደሞላኝ ወጥቼ ታከምኩኝ። ስታከም ቀጠሮ ያዙልኝ። አሁንም በሁለተኛ ወሬ ሄድኩኝ። ሲሄድ ዶክተሩም ወደ ሌላ ቦታ ሄጄ ያለኝ መጀመሪያ ሄድኩበት ማለት ነው። ከዛን ሲሄድ ወደ ትልቅ ሆስፒታል ሂጂ ሲለኝ ትልቅ ሆስፒታል ቃስሚያ ሄድኩኝ ሻርጃ። ከዛን እዛ ሲሄድ አሁንም እነሱ የልብ ኬዝ እንዳለብኝ ነገሩኝ ነው እና 1 ሳምንት ተኝቼ ነበር ሆስፒታል። ከዛን 1 ሳምንት እንደተኛው ሕክምና ግዴታ ማድረግ አለብሽ፣ ሰርጀሪ መሆን አለብሽ እንጂ መዳን አትችይም አሉኝ። ከዛ 7 ቀን ተኝቼ ብዙ ብር ነበር የጠየቁኝ። በሰዓቱ ያንን ብር ደግሞ ከፍዬ መታከም ስላልቻልኩ ወጣው ማለት ነው። ከዛ አስወጡኝና ከዛም በቃ ያንን ብር ስላሌለ ያው ወደዚህ ወደ እናንተ መጣሁ። ምክንያቱም ከአቅሜ በላይ ስለሆነ ማለት ነው። ህመሙ እንዴት ነው የሚያደርግሽ? ማለት ምንድነው ምልክቱ? ሁኔታው ህመሙ በቃ ሳልሰራም ያደክመኛል፣ ያዞረኛል። እንደገና ደግሞ በቃ በጣም ነው እንደ ራስ ምታት አድርጎ የሚያዞረኝ እና አንዳንድ ጊዜ ምግብ አለመብላት፣ በቃ ሙሉ በሙሉ በቃ ያኔ ድካም ወደታችና የልብ ምት ማለት ልቤ በጣም ትመታለች። አይዞሽ። እሺ። በልብ ህመም በሽታ በመኖርና በመሞት መካከል እያጣጣረች ያለች እህታችሁ ይቺ ነች። ልጅቷ ስታዩት ህመምተኛ አትመስልም። ነገር ግን ህመሙ ፋታ የሚሰጥ አይደለም። ድንገት ቆመን ቢመስልም ግን በድንገት ካለንበት የሚያሰናብተን ህመም ነው። መቼም የስደትን መከራ የስደትን ስቃይ ማንም ሰው ያውቀዋል፣ ስደተኛ የሆነ በሙሉ። ስለዚህ ስደት ላይ የሚገጥመን ህመም ይሁን በሽታ በጋራ ተባብረን ቻችን ማስታመም ካልቻለን እንደወደቀን እንቀራለን። ስለዚህ ስደት ላይ ያላችሁ የማዳም ቅመሞች ዛሬ ጤነኛ ናችሁ። ዛሬ ያላችሁበት ምናልባት ጥሩ ሁኔታ ላይ ሊሆን ይችላል። ነገር ግን ልክ እንደዚህ እህት አለመሆናችሁ ምንም ዋስትና የላችሁም። እህታችን በአካልም ይሁን በተለያየ መንገድ መርዳት የምትፈልጉ በሙሉ መታችሁ እሷን ማግኘት ትችላላችሁ። ሎኬሽኗ ሻርጃ ጀማል አብድናስር አካባቢ ኢጃዛ ቤት ነው የምትኖረው። ለጊዜው ዛሬ ላይ ጓደኛዋ ጋር መታ ህመሟን ለማስታመም እየሞከረች ነው። አሊያም መታችሁ ማየት የማትችሉ እንዲሁም ደግሞ በገንዘብ ማገዝ የምትችሉ ካላችሁ ደግሞ አካውንቷን ሜንሽን አደርግላችኋለሁ። እንዲሁም ደግሞ በዚህ ልብ ህመም ላይ ተሰማርታችሁ ያላችሁ የተለያዩ የጤና ባለሙያዎች በሙሉ የእናንተ እርዳታ ትፈልጋለች፣ የእናንተ እገዛ ትፈልጋለች። ስደት ላይ ያሉ እህት ወንድሞች እንደዚህ ህመም ሲደርስባቸው በምን በኩል መረዳት እንዳለባቸው እኔ አላውቅም። ምናልባት የምታውቁበት መንገድ ካለ ይሄ ቪዲዮ በእኔ ፎሎወር ብቻ የሚሆን አይደለም። ይሄ ቪዲዮ በእኔ ንግግር ብቻ የሚሆን አይደለም። ስለዚህ የሁላችሁም እገዛ ይፈልጋል፣ የሁላችሁም አስተዋጽኦ ይፈልጋል። ችላ ሳትሉ፣ ስቃችሁ ሳታልፉ፣ ንቃችሁ ሳታልፉ የበኩላችሁን አድርጉ። ሼርም ሊሆን ይችላል፣ ዲዩትም ሊሆን ይችላል። የምትችሉትን በሙሉ አድርጉ። እኔ የምችለው ይሄንን ነው። እኔ የምችለው ቪዲዮን እናንተ ጋር ማድረስ ነው። በተረፈ ደግሞ እናንተ የበኩላችሁን አድርጉ።
ስለምታደርጉላት መልካም የትኛውንም ቅን ትብብር እጅግ በጣም አድርጌ አመሰግናለሁ። ሰላም ጤና ለእናንተ ይሁን።